ክቡር ዶክተር ደሳሉ በአማራ ብሔራዊ ክልላዊ መንግስት የመኪና ክላስተር አስተባባሪ፣ ክቡር ተወዳዳሪዎችና የአዊ ቤተሰብ ምክር ቤት አፈ ጉባኤ፣ ክቡር ሰለሞን ቦጋለ የጓንጓ ወረዳ አስተዳዳሪ፣ የተከበራችሁ የአዊ ቤተሰብ አስተዳደር አስተባባሪ ኮሚቴ አባላት፣ የዞን አመራሮች፣ የወረዳ የከተማ አስተዳደር አመራሮች፣ ክቡራን ጥሪ የተደረገላችሁ የዚህ ምርቃን ታዳሚዎች፣ አድማስ ዩኒየን በረጅም ዓመታት ጉዞ እዚህ ደረጃ ላይ ደርሶ ከጊዜ ወደ ጊዜ ስኬት እየተቀዳጀ ዛሬ በአይነቱ ልዩ የሆነውን ይህን ፕሮግራም በሚያስመርቅበት በዓል እንኳን በደህና መጣችሁ አዲናስ ለማለት እወዳለሁ። የተሳሰረ ነው ብሎ ሲገልጽ እንደነበረው በአገራችን የእድገት ጉዞ ላይ የአገልግሎት ዘርፉንና አምራች ዘርፉን በማስተሳሰር አሁን ትልቁን ሚና እየተጫወተ ያለው ግብርና ነው። ግብርና ምርትና ምርታማነቱ የላቀ ደረጃ ሲደርስ በስሩ የሚቀጠሩ እና የአጠቃላይ በኢኮኖሚ የሚኖረው ድርሻ ለሌሎች እያስረከበ ባለውለታ ሆኖ ድርሻውን እየቀነሰ ግን ደግሞ ወሳኝ እየሆነ መቀጠሉ አይቀሬ ነው እና ይሄንን የሀገር የሽግግር ጉዞ እውን ለማድረግ የአርሶ አደር የማህበራት አደረጃጀት እጅግ በጣም ወሳኝነት አለው። ከ20 ዓመታት በላይ ጉዞ ነው እንግዲህ አድማስ ዩኒየን የተጓዘው። በዚህ ጉዞ ውስጥ ለአርሶ አደሩ በርካታ ነገርን አድርጓል። የአርሶ አደር ምርት ማሳደጊያ ቴክኖሎጂዎችን አቀርቧል፣ እያቀረበ ይገኛል። አሁን አግሮ ፕሮሰሲንግ ላይ እየገባ ያለበት ሁኔታ ነው ያለው። መካናይዜሽን ላይ የተለያዩ ለዚህ የሚውሉ ማሽነሪዎችን በማስገባት ሼለሮችን እያስገባ ያለበት ሁኔታ ነው ያለው። በዛሬው ዕለት ብቻ ከ21 ያልተናነሱ ትራክተሮች በእጃችን ይገኛሉ፣ ዩኒየኑ ያስገባቸው ማለት ነው። በሌሎችም የማህበረሰብ አገልግሎት በርካታ የማህበረሰባዊ በጎ አድራጎት ስራዎችን እያከናወነ ያለበት ሁኔታ ነው ያለው እና አድማስ ዩኒየን አሁን በክልላችን ትልቅ ተቋም ነው። የአርሶ አደር ተቋም ነው። የአርሶ አደር የምርትና ምርታማነት እድገቱን የሚያሳልጥ፣ የአርሶ አደሩን ምርት እሴት የሚያሻሽል፣ የአርሶ አደሩ ከዚህ በላይ የላቀ ተጠቃሚ እንዲሆን ትርፍን የሚያከፋፍል፣ ምርቱን ደረጃት ሰብሰብ አድርጎ በጣም አዋጭ በሆነ ሁኔታ ውጤታማ በሆነ ሁኔታ ሻጭና ገዢን የሚያስተሳስር እና በዛ ቁመና ላይ የሚገኝ በመሆኑ ለዚህ ስኬት ያበቁት ምንድናቸው የሚለውን 1 2 3 ምክንያቶችን መግለጽ እፈልጋለሁ። የትኛውም ተግባር የትኛውም አደረጃጀት ውጤታማ የሚሆነው ህዝባዊ ባለቤትነት ሲኖረው ነው። አድማስ ዩኒየን በመሰረታዊነት እዚህ ደረጃ ላይ ሊደርስ የቻለበት ሁለገብ ህብረት ስራ ማህበራት አርሶ አደሩን አቅፈዋል። ሁለገብ ህብረት ስራ ማህበራት በዩኒየን ተደራጅተዋል፣ ይመጋገባሉ። ህዝቡ ባለቤት ነው። የአሰራር ስርዓቱን በጉባኤው ይፈትሻል፣ ይመክራል። እርግጥ ነው አንዳንድ የመከኑ እየተመዘበሩ ያሉ ማህበራት የሉም ብሎ ማለት አይደለም። አብዛኛው በብሔረሰብ አስተዳደሩ የሚገኙ ሁለገብ ህብረት ስራ ማህበራት ግን በመደበኛ ጉባኤያቸው ትርፋቸውን፣ አዋጭነታቸውን፣ አገልግሎት አሰጣጣቸውን እየገመገሙ ይመራሉ። ይህም በመሆኑ ምክንያት ራሳቸውን ከምዝበራ ይታደጋሉ። በየጊዜው ያለውን መሻሻል እየገመገሙ
ህዝቡ በራሱ የቁጥጥር ስርዓቱ ባለቤት ሆኖ እዚህ ደረጃ ላይ ደርሷል ማለት ነው። አንደኛው አድማስ ዩኒየን እዚህ ደረጃ ላይ ደርሷል ተብሎ ሲባል ህዝቡ በባለቤትነት እዚህ ደረጃ ላይ እንዲደርስ ማድረግ መቻሉ ነው። አርሶ አደሩ በባለቤትነት እዚህ ደረጃ ላይ እንዲደርስ ማድረግ በመቻሉ ነው። የኔ ተቋም ነው የኔን ምርት የሚያሳድግ ቴክኖሎጂን የሚያቀርብ በሂደቱም ምርቴን እሴት የሚጨምር ልማት ላይ የሚሰማራ አሁን ካለበት ደረጃ በላይ ከዚህም በላይ ማዘው የጨበጠው የአርሶ አደር አደረጃጀት በመሆኑ ነው። ሁለተኛው አመራሩ ነው። አመራሩ ይህን ታሳቢ አድርጎ አሁን ያሉ አመራሮችም ቀደም ብለው ያሉ አመራሮችም በሂደቱ መመስገን መቻል አለባቸው። ዛሬ ከትላንት የመጣ ነው፣ ነገ ከዛሬ የሚቀዳ ነው። በአንድ ጀንበር በሰሞናዊ እንቅስቃሴ ብቻ እዚህ ደረጃ ላይ እየደረሰ አይደለም። አሁን ያለው ስራ አመራር የሚመሰገን ቢሆንም በየደረጃው ያለ ከሁለገብ ህብረት ስራ ማህበር እስከ ቦርድ እስከ ዩኒየን ስራ አስኪያጁ ጨምሮ ማለት ነው። አሁን ላሉ አመራሮች እዚህ ደረጃ ላይ አድርሰው ያስረከቡ ቀደምት አመራሮች በአግባቡ በስርዓቱ ስለመሩት ይህን ትልቅና አንጋፋ ተቋም ቅርስና ውርስ አድርገው የአርሶ አደር አደረጃጀት ነው የአርሶ አደር እስትንፋስ ነው ብለው በአግባቡ ስለመሩት ከምዝበራ ስለታደጉት በአሰራር ስርዓት እንዲመራ ስላስቻሉት ነው። እና ባልሳሳት እንግዲህ 22 ዓመት ምናምን የሚባል ሰምቻለሁ። ኦልሞስት ከ20 ዓመት በላይ ብዬ ልበለው ተቋሙ ከተቋቋመ በዚህ ዘመናት ውስጥ ሲፈራረቁ የመሩት እዚህ ደረጃ እንዲደርስ ያደረጉት ሁሉም ምስጋና ይገባቸዋልና እንደ ሞራል ብትሰጡልኝ። የሆነ ጊዜ ላይ የሚያጨልም የሚያንገራግጭ ወይም ደግሞ ይህን ተቋም ላልተገባ የግለሰቦች የስብስቦች ዓላማ መዋያ አድርጎ የሚጠቀም ቢኖር ይሄ ተቋም የሆነ ጊዜ ላይ መንገራገጩ አይቀርም ነበር እና በየደረጃው ያለ የመንግስት አመራርም ጥብቅ ድጋፍና ክትትል በማድረግ እዚህ ደረጃ ላይ ማድረስ ችለዋል። እንግዲህ ዛሬ ይሄን ትልቅ የአርሶ አደር ግብዓት ማከማቻ መጋዘን አስመርቀናል። ግብርና በባህሪው ግብርናን ማዘመን ማሳደግ ብቻ ሳይሆን ሌሎች ሴክተሮችን ይቀሰቅሳል፣ ያነቃቃል። በትራንስፖርት ሴክተሩም እንደዚሁ አድማስ ዩኒየን ገብቷል። በሜካናይዜሽኑም ገብቷል። የድንች ማቆንቆያውንም እንዳየነው እሴት በሚጨምሩ ተግባራትም ገብቷል። ይሄ ጅምር ነው። አሁን ለስራ አመራሩ ምነግረው ለአጠቃላይ ቦርድ አባላት ምነግራቸው ይሄ ጅምር ነው። በክልላችን በብሔረሰብ አስተዳደራችን የግብርና ምርት ዘምኖ ተሻሽሎ እሴት ሰንሰለቱ ጎልብቶ ማየት የምንፈልገው ከዚህ በላይ ነው። ትንሽ ጭራውን ይዘነዋል። ከዚህ ባሻገር አርሶ አደሩ በመስኖ አልሚዎች ማህበር፣ በቁጠባ ማህበር ወደ ኢንተርፕራይዝ ገብቶ የበቆሎ አምራቾች ኢንተርፕራይዝ ሊሆን ይችላል፣ የድንች አምራቾች ኢንተርፕራይዝ ሊሆን ይችላል። ወደ ክላስተር እየገባ ያንን ኮሞዲቲ በኢንተርፕራይዝ እየተደራጀ አርሶ አደሩ የሚቀርብበት ቦታ ድረስ ምቹ ሁኔታ እንዲመቻችለት ማስቻል፣ በመንግስት በኩል ሊቀርብልኝ ይገባል የሚለው በዛ ትይዩ ደረጃ ይህ ሁለገብ ህብረት ስራ ማህበር ሜጋ ተቋም እንዲሆን ማስቻል፣ አውራ ተቋም እንዲሆን ማስቻል። በዚህ መልኩ ብሔረሰብ አስተዳደራችን በጣም ትርፍ አምራች ብሔረሰብ አስተዳደር ነው። ሰሊጥ የሚበቅልበት ነው፣ በርበሬ የሚበቅልበት ነው፣ የደጋ ፍራፍሬ የቆላ ፍራፍሬ የሚበቅልበት ነው። ለዳልጋ ከብት ማድለብ፣ ለፍየል፣ ለበግ፣ ለዶሮ ልማት፣ ለንብ ማለብ እጅግ በጣም የተመቸ አካባቢ ነው። ጸጋችን የተትረፈረፈ ነው። ብናለማው ብንጠቀምበት አሁን ከእጅ ወደ አፍ አልቸገረንም ብለን ይሄ በራሱ በቂ አይደለም ብለን መነሳት ከቻል
የብሔረሰብ አስተዳደራችን ህዝብ የክልላችን ህዝብ እጅግ በጣም መለወጥ የሚያስችል የተትረፈረፈ ጸጋ ያለው ብሔረሰብ አስተዳደር ነው። በቆላ ፍራፍሬ ልማቱ፣ በደጋ ፍራፍሬ ልማቱ መደራጀት ቢችል አርሶ አደሩ፣ በሰብል ልማቱ በክላስተር መደራጀት ቢችል፣ በእንስሳት ሀብቱ መደራጀት ቢችል ያው የብሔረሰብ አስተዳደር ለክልላችን ለሀገራችን ትልቅ አስተዋጽኦ ማበርከት የሚያስችል ነው። አድማስ ዩኒየን ይሄን እያሰበ መስራት መቻል አለበት። ጀምራችሁታል፣ የሚያቆም ነገር ሊኖር አይገባም። የአድማስ ዩኒየንን አቅም ይዘን ሞፈርና ቀንበርን ታሪክ እናደርጋለን ብለን ጀምረናል። ዘንድሮ የመጀመሪያ ዙር የትራክተር አውደ ርዕያችን ከ40 ትራክተሮች ባልተናነሰ ሁኔታ በዚህ ወር ውስጥ እናከናውናለን። ይህንን ትልቅ ድርሻ እየወሰደ ያለው አድማስ ዩኒየን ነው። አርሶ አደር ሲደራጅ አቅም ይሆናል። በተበጣጠሰ መልኩ በተበጣጠሰ ቦታ ላይ ብዙ ማልማት አይቻልም። አርሶ አደር በማህበር ሰብሰብ ሲል ወደ ክላስተር ይገባል። አርሶ አደር በማህበር ሰብሰብ ሲል በቁጥቁጥ ያለውን ገንዘብ ሰብሰብ አድርጎ ወደ መካናይዜሽን ይገባል፣ ወደ ዘመን አሰራር ይገባል፣ ወደ ምርትና ምርታማነትን እሴትን ወደሚጨምር አሰራር ይገባል። የተከበራችሁ የሁለገብ ህብረት ስራ ማህበር ስራ አስኪያጆች፣ ቦርድ ሰብሳቢዎች ዘንድሮን ጀምረዋለን። በአዊ ብሔረሰብ አስተዳደር ለክልላችን አርአያ የሚሆን የመካናይዜሽን ስራ እንሰራለን። ለዚህም ክቡር ዶክተር ድረስ በምክትል ርዕሰ መስተዳድር ማዕረግ የግብርና ክላስተር አስተባባሪ እየደገፉን ናቸው። ክቡር ርዕሰ መስተዳድሩም ሌሎችም አመራሮች እኛ ጀምረን እናሳያለን። የሚመጣው ትውልድ እያሰፋ ይሄዳል። ሞፈርና ቀንበርን በጥቂት አርሶ አደሮች ታሪክ የማድረግ ጅማሯችን ዘንድሮ ነው። የአሻጋሪ እድገትና ዘላቂ ልማት እቅዳችንን ጀምረናል። የ25 ዓመት ረጅም እቅድ። ከዛ ውስጥ የመጀመሪያው ጉዳይ የግብርናን እሴት ሰንሰለት መጨመር፣ ማዘመን፣ ምርትና ምርታማነትን ማሳደግ ነው። አርሶ አደር ክረምት ከበጋ ሲኳትን የሚኖርበትን አሰራር ማሳጠር ነው። የአርሶ አደርን ድካም መቀነስ፣ ምርታማነቱን መጨመር ነው። አሰራርን ማዘመን ነው። በዚህ የታሪክ ጥፋት ጉዟችን ላይ እያንዳንዱ ሁለገብ ህብረት ስራ ማህበር አንድ ትራክተር ሊገዛ ግድ ይለዋል። ባይገዛም አርሶ አደሩ እየተደራጀ እጣ እየገዛ ነው። እቅዳችንን ማሳካታችን አይቀርም። በዚህ በጀት ዓመት 70 ከዛ በላይ ትራክተር እናስገባለን ብለናል። ካለው ከሚታረስ መሬት አኳያና ከአርሶ አደራችን ብዛት አኳያ ይሄ ምንም ማለት አይደለም። ያልተጀመረውን ጀምሮ ማሳየት ግን ለህዝባችን ወሳኝነት አለው። አንዱ ከሌላው እያየ ልምዱን እየወሰደ አዋጭነቱን በራሱ ጊዜ መመልከት ሲችል አርሶ አደሩ በራሱ ጊዜ የሚያሰፋው ይሆናል። ለዚህም መጀመሪያችን ያማረ ሊሆን ይገባል። በሁሉም የብሔረሰብ አስተዳደሩ አካባቢዎች አርሶ አደሩ እጣ እየገዛ በየሁለገብ ህብረት ስራ ማህበሩ በዚህ ላይ እየተሰማራ ያለበት ሁኔታ ነው ያለው። እዚህ ላይ ትልቅ አደራ እና ትልቅ ታሪካዊ ቤት ስራ ያለባችሁ መሆኑን እንድትረዱ። በጥቅሉ ተወስዶ ሲታይ አድማስ ዩኒየን ዛሬ በእንደዚህ አይነት መልኩ ይህንን ትልቅ ስራ ስላሳየን በየደረጃው ያለ የአድማስ ሁለገብ ህብረት ስራ ማህበር አባል የሆነውን አርሶ አደር የሁለገብ ህብረት ስራ ማህበር ስራ አመራሮችን፣ ቦርድ አባላትን፣ የዩኒየኑ ስራ አመራሮችን፣ የስራ ባልደረቦችን እና መላውን ህዝባችንን ከልብ እያመሰገንኩ በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የግብርና ክላስተር አስተባባሪ ዶክተር ድረስ ሳህሉ ወደዚህ መድረክ መጥተው ቁልፍ መልእክት እንዲያስተላልፉልን በሞራል ሸኙልን።